I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ይህ ቪዲዮ በዩቲዩብ ላይ ተለቀቀው በያዝነው ሳምንት ነው። የአዘርባጃን ዜግነት ያለው ግለሰብ ኢትዮጵያን ልጎበኝ ነው የመጣሁት ይላል። ከዚህ ቀደም ስለ ኢትዮጵያ በደንብ የሰማበት አጋጣሚ እንኳን እንዳልነበር ከአነጋገሩ ያሳብቃል። አዲስ አበባ ለመድረስ ያደረገው በረራና ቦሌ ዓለም አቀፍ አየር መንገድ ያገኘው አገልግሎት ጥሩ እንደነበር መስክሯል። መከራ የሚጀምረው ገና እግሩ የአየር መንገዱን በር እንደተሻገረ ነው። በኤርፖርቱ ግቢ ውስጥ የቆመ የሜትር ታክሲ አገልግሎት ሰጪ ሹፌር ለ5 ደቂቃ መንገድ $30 ይጠይቀዋል። በኢትዮጵያ ብር 4000 ገደማ መሆኑ ነው። በትክክለኛ ስሌት ቢታሰብ መንገዱ ከ300 ብር በላይ ያስከፍልም። ምናልባት ጊዜው ምሽት ስለነበር በጣም ቢወደድ 500 ብር ያስወጣ ይሆናል። ቱሪስቱና ባለ ታክሲው ተደራድረው በ2000 ብር ካረፈበት ሆቴል ያደርሰዋል። በማግስቱ ቱሪስቱ አዲስ አበባ ላስጎብኛችሁ ሲል የቦሌን መንገድ በእግሩ ይጀምራል። በመንገዱም ላይ ጀበና ቡና ለመጠጣትና ቡና ሲቆላ ለማየት ሰዎችን ይጠይቃል። I want one coffee and Buna experience. Maybe 3,000. 3,000? Yeah. Wow, that sounds very expensive, isn't it? No expensive. ሰዎች የቡናን አፈላል እያየ አንድ ቡና ለመጠጣት 3000 ብር ይጠይቁታል። ምናልባት መተላለፉ በቋንቋ ለመግባባት የተፈጠረ ይሆናል። በዓለም አደባባይ ያሰጠን ስም ግን ኢትዮጵያውያን አስቸጋሪዎች ናቸው የሚል ነው። እርሶም ሐሳብ ይጨምሩበት። ኢትዮጵያውያን እንግዳ ወዳጆች ነን ወይስ አስቸጋሪዎች? እንዲህ እየተወያየን በሳምንቱ ከተሰሙ ጉዳዮች መሃል መነጋገር የነበሩትን መርጠን ወደ ያዝንላችሁ ዋናው መሰናዶ እንሻገራለን።